ሃይ ጋይስ እንዴት ናችሁ? ሰላም ሰላም ሁሉ ሰላም፣ እንዴት ናችሁ? ገኒ ይባላለሁ። ያው አዲስ ገቢ ነኝ። ተቀበሉኝ፣ ተቀላቀሉኝ፣ እንቀላቀል፣ ጓደኛ እንሁን። ያው እና እንዴት ናችሁ? ዕለተ ዓርብ እንዴት እያለፈ ነው? እኔ ጋር ዕለተ ዓርብ ሸብረቅ ደመቅ ብልጭ ፀሐይ ደስ ስላለ ጀንበራ ላይ ነው የቆምኩት እና ያው ውብ አድርጎኛል ማለት ነው። ፀሐይ እንደ ፀሐይ ደመቅ እያለ ማለት ነው። ቾኮሌት ከለር ኦ ማይ ጋድ የምታምር ቆንጆ ይሆናለሁ። አላመረኝብኝም። እስኪ ንገሩኝ፣ ምከሩ እስኪ ፋሚሊ ምከሩ፣ ዝከሩ እስኪ እና በተረፈ እና እላችኋለሁ ጓደኞቼ ሳብስክራይብ አድርጉኝ፣ ተባበሩኝ እና እቺ ምን ለማኝነች እናትለኛው ለዛት ካልተለመለ አይሆንም እና ሰብስክራይብ አድርጉኝ፣ ፎሎ ሚ እና እላችኋለሁ። በይጉኝ ካለ ያው ከወደዳችሁኝ ላይክ፣ ካጠላችሁኝ ደግሞ ምንም ማድረግ አልችልም። ዲስላይክ ማለት እንደማታደርጉኝ አውቃለሁ። ያው ግን ምርጫችሁን አድርጋራችሁ እና ያው እና በነገራችን ላይ ጥያቄ አለኝ። እንደ ጥያቄ ያው በአርት ዙሪያ ላይ የምትሰሩ ሰዎች ያው እኔ ታሌንት አለኝ። ታሌንቴን ወደ ታች ይዤ ከመሄዴ በፊት ያው እሳት አለብኝ ታሌንቴ ማለት ነው። ስለዚህ ታሌንትሽና ታሌንት እስኪ ያለሽ አሳይን የምትሉ ካላችሁ ትልቅ መድረክ ላይ ያላችሁ ሰዎች በዚህ አጋጣሚ ያው እንዳትረሱኝ ቼክ አድርጉኝ። ያው ከትልልቆች አርቲስቶች ጋር ኮንታክት ማድረግ ፈልጋለሁ። ለወደፊት ፈጣሪ ከፈቀደ ትልቅ ስራ መስራት ፈልጋለሁ እና ታሌንት አለ ውስጤ። ያው ውስጤ እችላለሁ ካላችሁ ሁሉም ነገር ትችላላችሁ። ያ ግን ታሌንታችሁን ተጠቀሙ፣ ይውጣላችሁ። ባወጣ ደስ ይለኛል። እኔ ሆነች ሰው የምታዝናና ነገር አለች ውስጥ ማለት ያችን ነገር መሳየት ፈልጋለሁ። ያችን ነገር ደግሞ ብቻዬን አይደለም፣ ብቻዬን ሳይሆን ከሰው ጋር ሆኜ ያው ትልቅ መድረክ ላይ ሆኜ መሳየት ፈልጋለሁ። መላችሁ ፈልጌ ያው መቼም መስኩብኝ ያው ትችያለሽ፣ በርቺ፣ የኛ ልጅ በርቺ፣ በእናትሽ እንዳትረቺ የምትሉኝ ቃላችሁ እስኪ በላይ ካሳዩኝ መላችሁ ፈልጌ ነበረ። ፕሮሰስ አበዛባቸው እና እንዳትረሱኝ፣ አብረን እንስራ ነይ በሉኝ፣ ጥሩኝ። ከጠራችሁት በማንኛውም ሰዓት መምጣት እችላለሁ። ነይ በሉኝ፣ ነይ እና